26 27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት እንደሚታወቀው አርሰናል በኤምሬትስ ካፕ እንግዲህ የተለያዩ ክለቦችን በመጋበዝ እንግዲህ ኤምሬትስ ካፕ ላይ ኤምሬትስ ስቴዲየም ላይ የኤምሬትስ ካፕ ጨዋታ ያደርጋል። በዘንድሮው የውድድር ዓመት አርሰናልን በኤምሬትስ ካፕ የሚገጥመው ቡድን የጀርመኑ ቦሩሲያ ዶርትሙንድ መሆኑ ይፋ ሆኗል። አፕዴት በሆነ መረጃ በተለያየ አፕዴት መረጃ እንግዲህ ከዝውውር ጋር በተያያዘ የኒውካስል ዩናይትዱ ብራዚላዊ የ28 ዓመቱ የአማካይ መስመር ተጫዋች ብሩኖ ጉማሬሽ እንግዲህ አርሰናል ያቀረበው 55 ሚሊዮን ፓውንድ ውድቅ መሆኑ የሚታወቅ ነው። አሁን በተሻሻለ የዝውውር ሂሳብ እንግዲህ የኒውካስልን ቤት ለማንኳኳት አርሰናሎች እንግዲህ ደፋ ቀና እያሉ እንዳሉ ነው እየተነገረ የሚገኘው ብሩኖ ጊማሬዥን ለማስፈረም ማለት ነው። ራሱን ብሩኖ ጊማሬዥ ኒውካስል ዩናይትድ ላይ ጫና ሊያደርግ እንደሚችልና ልክ እንደ አሌክሳንደር ኢሳቅ በግሉ ኒውካስል ዩናይትድ ላይ ጫና ሊያሳድር እንደሚችል የተለያዩ የመገናኛ ብዙሃን እየዘገቡ ነው። አይቀሬ ይመስላል። አይቀሬ ነው ብሩኖ ጊማሬዥ ጀማው